ስላልሞላ ከጓደኞቼ ያነስ ምናልባት ቪላ ቤት ውስጥ ስላልኖር በጣም ብቸኛ በጣም ምስኪንና ጎስቋላ እንደሆንክ የምታስበው ለምንድን ነው? አየህ አንተ በእግዚአብሔር እጆች ውስጥ ያለህ ነህ። የበታችነት የብቸኝነትም ስሜት ለሚጎዳቸው በስምህ የሚጠራ ደግሞም በደንብ የሚያውቅ ደግሞም ማንነትህን ከፍ ያደረገልህ አምላክ እንዳለ ካወቅ ጽናናለህ። አንዳንድ ወጣቶች የሚያፈቅረን እኮ የለም፣ ፍቅር የሚሰጠን እኮ የለም፣ ፍቅር እኮ አተናል፣ ገንዘብ ከሚሰጡኝ ፍቅር ቢሰጡኝ ይሻለኛል ብለው ጥቂት የቤተሰብ አፍቃሪዎች ስለጎደሉባቸው ራሳቸውን የሚያጎርሉ ወጣቶች ስንት ናቸው? አባት ጀርባ ስላዞረባቸው፣ እናት ፍቅር ስለነፈገቻቸው፣ ስለማትወጂኝ ነው ራሴን ያጠፋሁት የሚሉ ወጣቶች አልሰማችሁ? ፍቅር በማጣታቸው ራሳቸውን ያወጡ ወጣቶች ብዙ እንደሆኑ አታውቁ? ምድር ፍቅር ስለነፈገቻቸው ምድር ላይ ለመኖር ራሳቸውን የሚነፍጉ ብዙ ወጣቶች እንዳሉ አልሰማችሁ? እስኪ እንንገራችሁ ወጣቶች፣ እንዲህ የሚል አምላክ አላችሁ። ብዙዎች ማንም አይወደኝም በማለት ነው ቅስማቸውን እየሰበሩ ያሉት። ፍቅር ስላጣን ነው ራሳችንን ያጣነው የሚሉ በጣም ብዙዎች አሉ። ሱስ ቤት ውስጥ የገቡ ላይ ወጡ የሰጠሙ ላይ ድኑ የታመሙ ላይ ፈወሱ የቆሰሉ በጣም ብዙ ወጣቶች አሉ ወገኖቼ። እስኪ ይህንን ቃል ስሙት ወጣቶች፣ ወይ እንዲህ የሚል አምላክ አላችሁ። ሆስ ለማስባስ ወይንም ደግሞ በጣፋጭና ባማሩ ቃላት ወጣቶችን ለመሸንገል አይደለም፣ ከምናገረው በላይ እውነት ይሄ ምድር ሊገልጸው የማይችለው ሕይወት ነው አሁን የምናወራላችሁ።